አሁን በቀጥታ እርስ በርስ የሚጠያየቁበት ሰዓት ነው። በመጀመሪያ ዴቭ ነው የመጀመሪያ ሀሳቡን ያቀረበው። ስለዚህ አሌክስ እንዲጠይቅ በመጀመሪያ ጠያቂ አሌክስ እንዲሆን እድሉን እሰጣለሁ። አሌክስ ላንተ። የዴቭ ማዕከላዊ የሙግት ጭብጡ እግዚአብሔር የክፋት ምንጭና ተጠያቂ ነው የሚል ነው። በዚያ አግባብ ነው በርካታ የብሉይ ኪዳን መንባባትን የጠቀሰውና እኔ ደግሞ የተሟገትኩት እግዚአብሔር የክፋት ምንጭ ሊሆን አይችልም፣ ተጠያቂ ሊሆን አይችልም ብዬ 5 የተለያዩ ነጥቦችን አንስቼ ነበርና ዴቭ በመጽሐፍ ቅዱሱና ቤተክርስቲያን በመታምነው ሉዓላዊ ሁሉም በሚችል ፍትሃዊ ሙሉ በሙሉ አፍቃሪ በሆነ ቅዱስ እግዚአብሔር ታምናለህ ወይስ አታምንም? ካመንክስ ያ እግዚአብሔር የምታምነው እግዚአብሔር ከማንነቱ እንዴት ብሎ ነው ክፋት ሊያመነጭ የሚችለው የሚል ጥያቄ ያለኝ። በተደጋጋሚ በሚቀርባቸው ሚዲያዎች ላይ የተናገርኩትን ነው ብለው እኔ እንደ ኦገስቲን እየጠየቁ ማመን እያመኑ መጠየቅ የሚለው ስለሆነ ማምነው ይሄ መልስ ነው ብዬ አስባለሁ። አይ ደግሞ መጽሐፍ ቅዱሳዊ ደግሞ እንደገና መረጃ ስጠኝ ካልከኝ እነዚህ የጠቀስኳቸው የእግዚአብሔር ሰዎች አማኝ ሆነው በፍትሃዊ ወይም ደግሞ በምትለው አንተ ባነሳኸው እግዚአብሔር እያመኑ ግን ደግሞ ጠይቀዋል። አሁን የዘረዘርኳቸው ሰዎች ግን ጠይቀዋል። መጠየቅን አይከለክልም፣ ክህደትን ነው የሚከለክለው። እግዚአብሔርን ሲጠይቁ ዳዊትም ጠይቋል፣ ዕንባቆምም ጠይቋል፣ ኤርሚያስም ጠይቀዋል። ጠያቂዎቹ ክፋትን ያመነጨኸው አንተነህ ተጠያቂ መሆን አለብህ የሚል አይደለም ጥያቄው። እንደ አማኝ እነዚህ ክፋቶች፣ መከራዎች፣ ግፎች ሲበዙ ለምን ዝም አልክ ነው እንጂ የእግዚአብሔር ልብና ማንነት ውስጥ ክፋት አስገብቶ አይደለም የሚጠይቁትና ያንተ አጠያየቅ እንደዛ አይመስለኝም። እግዚአብሔር ራሱ ለክፋት ተጠያቂ ነው አንተ እያልክ ያለው። ስለዚህ መንባባቱን ያነበብከው በጭንቅላቴ ውስጥ በፈጠርከው ምስል ይመስለኛል እንጂ በመጽሐፍ ቅዱሱ ጥያቄ መንገድ አይደለምና እንደዛ አልጠየቁም። እስቲ እግዚአብሔር የክፋት ምንጭ ነው በመጠየቅ አለበት፣ ፍርድ ፊት መቆም አለበት ብሎ የተናገረው የመጽሐፍ ቅዱስ ካራክተር ከጠቀስካቸው ሰዎች መልሽ የግድ ጥያቄውን ወደ አንተ ነው ብሎ እኔም እንድትመልስ ነው። በእርሱ ራሱ ጥያቄ ነው። ለምሳሌ ቃል በቃል ክፋትን ፈጠርኩ ላይ የጠቀስኩት እና አይደለም እያልክ ማለት መጽሐፉ ደግሞ እግዚአብሔር የክፋት ምንጭ ብቻ ሳይሆን ፈጣሪ መሆኑን ቃል በቃል ወደዛ ነው የሚያስቀምጥ። ስለዚህ ይህንን መካድ እንዳውም አማኝ መሆኑን የሚገልጻል። ይህን እኔ መንባባቱን በተለይ ደግሞ ኢሳያስ አሁን እሱ ለጠየቀኝ መልስ እየሰጠው እንደዛ አይደለም እኮ እሱ መጠይቃዊ የሆነ መልስ ነው የሰጠው። ልክ አይደለም ነው መጠይቃዊ መልሱ። ተማሪ የግልጽ ጥያቄ ካለ ጠይቀው እኮ እሱን ለምሳሌ የተለያዩ የመጽሐፍ ቅዱስ ቨርዥኖችን አንብበ መጽሐፍ ቅዱሳዊ ስነ አፈታት ተከትለ የመጽሐፉን አውድ ክፋት የተፈጠረበትን አውድ ፈጥሮ ያለውን በነገራችን ላይ ካላሚቲ ነው። ላይክ እግዚአብሔር ግብፃውያንን በመቅሰፍቶች እንደመታ ሌሎች ቦታዎችም ተፈጥሯዊና ሰው ሰራሽ ክፋቶችን እንደተጠቀመ እዛ ቦታ ላይም እየተጠቀመ ነው። ስለዚህ የቴዎሎጂያን ምንድነው የሚሉት፣ ጸሐፊው ምንድነው የሚያስበው፣ ታዳሚ የመጀመሪያ ተቀባዮች እንዴት ነው የተረዱት የሚለውን ጥናት አድርገህ ነው ቃሉን ክፋት እግዚአብሔር ፈጥሯል ወደ ምል ድምዳሜ የመጣው ወይስ ራሱ የራስህን ትርጉም ሰርተህ ነው? እኔ መጽሐፉ ያለውን ነው ያልከልኩት። መጽሐፉ እግዚአብሔር በተቃርኖ የተሞላ አምላክ መሆኑን በየመጽሐፎቹ ላይም የትልቅድም የተከፍኳቸው የትንቢት መጽሐፎች ኦልሞስት ሙሉ ብሉይ ኪዳን እግዚአብሔር ራሱን እየተቃረነ ሁለቱንም እያደረገ የሚኖር አምላክ መሆኑን ለኔ በመኔ ነው የኔ ምንባብ አሳይቶ። ያንተ ምን አይነት ምንባብ ነው? አሁን መጽሐፍ ቅዱስ
ትራዲሽን አለው፣ ጸሐፊ አለው፣ ታሪካዊ አውድ አለው፣ ተደራሲያን ያሉበት ሁኔታ አለ። ከዛ መጽሐፉ የሚፈታበት ስነ አፈታታዊ መንገድ አለ። ሰዋሰዋዊ ታሪካዊ የሆኑ ፍቺዎች አሉ። ምን አይነት የመጽሐፍ ቅዱስ ንባብ ስልት እየተከተልክ ነው? እግዚአብሔር መከሰስ አለበት፣ ወደዚህ ተቃርኖ ውስጥ ገብቷል ምናምን ወደሚል የደረስከው ምን አይነት የመጽሐፍ ቅዱስ ስነ አፈታት ተከትለ ነው? ይሄ ጥያቄ ቴዎሎጂን ሙሉ ለሙሉ ተቀባይነት ወይም ደግሞ ንጹህ አድርጎ የማየት ህጸጽ ነው ብዬ አስባለሁ። ምክንያቱም ብዙ አይነት ቴዎሎጂ አለ። ኢቭን ስነ አፈታት ነው የምናወራው ዴቫ፣ ቴዎሎጂ አይደለም። እሺ ስነ አፈታቱም ልክ እንደዛው ሃይፖቴሲስ ለኔ ሃይፖቴሲስ ነው። ስለዚህ ይሄ ነው ሪሉ ብለህ የምታመጣው የስነ አፈታት ዘዴ የለም። ኖ መጽሐፍ ቅዱስ ተደራሲ የተጻፈበት አውድ ያለው ነው የሌለው ነው? ዝም ብሎ አየር ላይ ነው የተጻፈው ሁሉም ሰው እንደፈለገ እንዲፈታ? ያኛው ሰውዬ እኮ በሃይፖቴሲስ ሰርቶ ነው። አይ ጸሐፊው የመጽሐፉ ጸሐፊ መጽሐፉን የሚጽፍበት ዓላማ አለው። ከዛ ደግሞ ተደራሲያን ያሉበት ሁኔታ አለ። ስለዚህ ያን የጻፈው ሰው የጸሐፊው ኢንቴንሽን አለ፣ የቀዳሚ ተደራሲያን አንደርስታንዲንግ አለ። ከዛ ያንን ተከትሎ በታሪካዊ አውዱ ምን ማለት ነው ብሎ ማሰብ ነው ስነ አፈታት ማለት እንጂ ቴዎሎጂ ማለት አይደለም። ስለዚህ ጸሐፊዎች የጻፉበትን ኢንቴንሽን፣ ተደራሲያኑ ያሉበትን ሁኔታ፣ ታሪካዊ አውዱን እያጠናህ ነው ወደ ድምዳሜዎቹ የምትደርሰው። እናም ቴዎሎጂ እንዲህ ተከተል አይደለም። እንዴት ነው ወደዚህ ድምዳሜ የደረስከው? ምን አይነት ስነ አፈታት ተከትለ ነው የሚል ነው ጥያቄ። ሰዓት ስላለቀ ዴቭ መልሳ አጠቃለ፣ በቃ የሱን ጥያቄዎች አጠቃለ መልሳቸው። አሁን ፎሎ አፕ እኔ ያው በራሱ መደጋገም ካልሆነ እኔ ተደጋጋሚ ነገር ብለው ልክ እነሱ በራሳቸው ዘመን የራሳቸውን አፈታት ተጠቅመው ወይም ደግሞ በራሳቸው እንደተናገሩት በዚህም ዘመን ደግሞ እኔም የራሴ ዘመን ነውና በራሴ ዘመን ያንን ጥያቄ ያነሳለሁ። ከትርጓሜ አማራጮች መካከል አንዱ ሊትራሊ ያንን ክፍል አንደርስታንድ አድርጎ መውሰድ ነው። ያ ደግሞ ሌሎች ብዙ የስነ ትርጓሜ ሃይፖቴሲስ እንዳላቸው ሁሉ አንዱ ሃይፖቴቲካል የሆነ ያተረጓጎም መንገድ ይሄ ነው ብለህ ነው የምታምነው ማለት ነው። አንዱ ይሄ ለምሳሌ በግልጽ የተቀመጡ ለምሳሌ ቅድም ያቀረብኩት ስቶሪ እኮ አለ። ለምሳሌ አሁን እሱ ብጠይቅ ምን ብለህ ትመልስ? የዮፍታሔን ማለት ነው። እሺ ቴንክ ዩ ዴቭ፣ እናመሰግናለን። አሁን ዴቭ አሌክስን የሚጠይቅበት ሰዓት ነው። ልክ እንዳሁኑ አንተም ጥያቄ ጠይቀህ ባናቱ ማያረካህ ቦታ ላይ ትርጉም በሚሰጥ ቦታ ላይ ያቋረጥከው ሀሳብህን በደንብ ሪቡታሉንም ጥያቄውንም አንድ ላይ ማስኬድ ትችላለህ። እሺ አሁን እግዚአብሔርን ፍትሃዊነት ነው ብለህ እንግዲህ አንተ አቅርበሃል። እኔ ደግሞ ግልጽ በሆነ ሁኔታ እግዚአብሔር ኢፍትሃዊ መሆኑን ባቀረብኳቸው በራሱ መጽሐፍ ቅዱሳዊ ታሪኮች፣ ምንባቦች ለማቅረብ ሞክሬያለሁ። ለምሳሌ ስለ እስራኤል ያነሳኸዋል። እስራኤል በኩል እንዳው የመጀመሪያ ዘረኝነትን የጀመረው እግዚአብሔር አይደለም? ለእስራኤል ፍትሃዊ ነው ስልክ ምን ነው ፍትህ? ለእስራኤል ቆሞ ለአማሌቃውያን ወይ ፍልስጤማውያን ሊሆን ይችላል ኦልሞስት ጄኖሳይድ በሚመስል ሁኔታ ሲፈጅ እናገኘዋል፣ ሲያዝ እናገኘዋል። እንዴት ነው እዚህ እግዚአብሔርን ከዚህ አንፃር ፍትሃዊ ነው ብላይ የምትል ጥያቄ እሱ አንድ ባንድ ለመለሳ አንድ ባንድ እየመለስኩ ልሄድ ተመሳሳይ ስለሆነ ሌላው ልክ ወንድሞቻችን እዚህ ሊቢያ ላይ በታረዱበት ጊዜ ያው ሀገር በራሱ እንዴት እንዳነባ ብናውቀው እና ብዙ ጊዜ ደግሞ ከሙስሊም ጋር አንጻር ታይቶ አይስ እንደዛ ተለቁቶ ወስዷል። ብዙ ጊዜ የታየው እንደዛ ግን
ይሄ ደስ የተጀመረው መጽሐፍ ቅዱስ ውስጥ አይደለም። ይሄ ማረድ ኤልያስ 400 እግዚአብሔር ጋር ያው ተወራርዶ አሳረደ ይላል 400 እና ከዚህ በላይ ቴሮሪስት አለ። እንግዲህ እግዚአብሔር የቃል ኪዳን ሕዝቡን ወደ ተስፋይቱ ምድር ቃል ወደ ገባበት ተስፋይቱ ምድር ለማስገባት እየወሰዳቸው ነበረ። የቃል ኪዳኑ ምድር ደግሞ ባዶ አይደለም፣ በአረማውያን ወይንም በጣዖት አምላኪ ሰዎች የተያዘ ነው። ስለዚህ አንደኛ ጣዖት አምላክነት አመጽ ነው። ከእግዚአብሔር ባህሪ ጋራ ያህዌን ከማምለክ ከማንነቱ ጋር ከቅድስናው ጋር ከባህሪው ጋራ መሄድ አይደለም። እስራኤላውያን ደግሞ አንዱን አምላክ ያህዌን እግዚአብሔርን የሚያመልኩ ህዝቦች ናቸው። የራሳቸው ችግር ቢኖርባቸውም ከእግዚአብሔር ጋር ባለው ቃል ኪዳን የቃል ኪዳን ህዝቦች ናቸው። ስለዚህ እግዚአብሔር ልክ አዳምና ሔዋን ጋራ ገነት ውስጥ ከውድቀት በፊት አብሮ ፌሎሺፕ ያደርግ እንደነበረ በህዝቡ መካከል ስለሚያድር እግዚአብሔር የሰጣቸው ምድርና በህዝቡ መካከል እሱ ራሱ የሚያድርበት ምድር ቅዱስ መሆን ስላለበትና ከጣዖት አምልኮ መጽዳት ስላለበት እግዚአብሔር ቅዱስ ህዝቡንና ራሱ የሚያድርበትን ቦታ ለማመቻቸት ቅድስናው ከአመጽ ጋራ እግዚአብሔርን ማምለክ ከጣዖት አምላክነት ጋራ አብሮ መኖር ስለማይችል እግዚአብሔር የካናአን ምድር ያሉ ሰዎችን እንዲያጠፉ አዟቸዋል። ይሄ ጄኖሳይድ ሳይሆን አመፀኛ ህዝብ ላይ የመጣ ፍርድ ነው። ግብጽ ምድር ላይ ፍርድ እንደመጣ ማለት ነው። እግዚአብሔር 10 መቅሰፍቶችን አምጥቶ ፈርዖንን ሲቀጣ ነበረ። ህዝቡን የሚያሳድደውን ፈርዖንና ተከታዮቹን ባህር ላይ ሲያሰጥም ነበረ። ስለዚህ እግዚአብሔር ከቃል ኪዳን ህዝቡ ጋር ካለው የቅድስና ማንነት ጋር በተገናኘ እንጂ እግዚአብሔር ጄኖሳይድ ስለሚያውጅ አይደለም። እንደዛም አይደለም። ባህሪውና ማንነቱ አይፈቅድም። ቅዱስ ህዝብና እግዚአብሔር የሚያድርበት ምድር ስለነበረ ከጣዖት አምልኮ ርኩሰት መጽዳት ስላለበት ነው። ስለዚህ አመፀኞች ናቸው። ፍርድ ነው። ፍርዱ የጽድቁ መገለጫ ስለሆነ ፍርድ ነው እንጂ የመጣባቸው ጄኖሳይድ አይደለም። የኤልያስ ያሳረዳቸው ሰዎች እኮ አሁንም የጣዖት አምላኪዎች ናቸው። ስለዚህ ውርርዱ ምንድነው? ያህዌ ልመለክ የተገባ እውነተኛ አምላክ ነው፣ በዓል አይደለም አምላክ የሚል ነው። ስለዚህ የእግዚአብሔር ነቢያትና የበዓል ነቢያት ናቸው የተወራረዱትና ስለዚህ ያ አራጅነት አመፀኛውን ጣዖት አምላኪውን የሐሰት ነቢያትን የማጥፋት ዘመቻ ነው እንጂ አራጅነት አይደለም። የሚጨምረው ፎሎ አፕ ጥያቄ ካለ ያው የመጨረሻው ቅድም የጠየኩትን አሁን የዮፍታሔን ታሪክ በምን አፈታት ነው? እንዴት ነው? ለምሳሌ አሁን ያልከው ኢቭን ጣዖት እኮ ራሱ የሚመስለው ልክ ደም እዛ ላይ እንዳጉት ደም ተጠማ አምላክ በሚመስል ሁኔታ ያቺ ልጅ በዚህ አይነት ሁኔታ ነው የተሰዋችውና እስቲ ደግሞ እንደው ምን አይነት አፈታት ነው ልክሽ በጣም ወግት መስማት ፈልጋለሁ። ይሄን ታሪክ እንዴት ነው? እንግዲህ የአብርሃምንና የዮፍታሔን ታሪክ ያጋመድክበት መንገድ የተሳሳተ ነው። እግዚአብሔር አብርሃምን ልጅህን ሰዋልኝ ብሎ ይጠይቀዋል። ስለዚህ አብርሃም ልጁን አርዶ እግዚአብሔር መስዋዕቱን ተቀብሎ ቢሆን ኖሮ ደም የሚጠማ ህፃናት ገዳይ። በነገራችን ላይ እግዚአብሔር ህፃናትን መሰዋትን ለሱ አይደለም ለጣዖታት መሰዋትን ሁሉ ከልክሏል። እስራኤላውያን ለጣዖታት ልጆቻቸውን መስዋዕት አድርገው እንዳያቀርቡ መጽሐፍ ቅዱስ ውስጥም የመስዋዕት ስርዓት አለ። በሙሴ በኩል የመጡ ለእግዚአብሔር የሚቀርቡ መስዋዕቶች ስርዓት አሉ፣ ተቀምጠዋል ዘሌዋውያን ላይ። ስለዚህ እግዚአብሔር ኢንስቲትዩት ባደረገው የቤተ መቅደስ የመስዋዕት ስርዓት ውስጥ ህፃናትን አላካተተም። እንደገና ደግሞ ራሳቸው ጣዖት ቢያመልኩም ራሱ ህፃናትን መስዋዕት አድርገው እንዲያቀርቡ አልፈቀደም። ስለዚህ ያን ከልክሏል ዘዳግም ውስጥ። አብርሃምን ግን መታዘዙን ቼክ ለማድረግ ልጅህን ሰዋልኝ ብሎታል። ስለዚህ ቢያርደውና ደም ፈሶ ቢሆን ኖሮ ልክ ነው፣ እግዚአብሔር ደም የተጠማ አምላክ ይሆን ነበረ በይስሐቅ ጉዳይ። በዮፍታሔ ጉዳይ ግን የመሳፍንት ዘመን ሰዎች የመሰላቸውን ሁሉ የሚያደርጉበት ዘመን ነበረ። እግዚአብሔር ልጅህን ሰዋልኝ ብሎ አልጠየቀውም። ስለዚህ የመሳፍንት ዘመን እንደ ዳዊት ዘመን እንደ ሰለሞን ዘመን ቤተ መቅደስ ኢንስቲትዩት ተደርጎ መስዋዕት እየቀረበ ሰዎች ያህዌን የሚያመልኩበት ዘመን አይደለም። ሁሉም ቤት ውስጥ የየራሱ ጣዖት አለው። ስለዚህ
እግዚአብሔር ዮፍታሔን አቅርብልኝ ልጅህን ሰዋልኝ ድል ይሰጣለሁ አላለው። ስለዚህ ዮፍታሔ ነው እንጂ አቀርባለሁ ብሎ የተሳለው። ስለዚህ ለያህዌ ይሳል፣ ለሌሎች ጣዖታት ይሳል፣ በቤቱ ላለው አማልክት ይሳል የሚታወቅ ነገር የለምና በዮፍታሔ ጉዳይ እግዚአብሔር መስዋዕት የተቀበለና ደም የተጠማ አምላክ ሊሆን አይችልም፣ አልጠየቀምና ከመጀመሪያው ነው ማለት ነው። ይሄ ሐሳብን የሚቀርብ ግን ቃል በቃል እዛው ላይ ዮፍታሔ ሊዋጋቸው ወደ አሞን ልጆች አለፈ፣ እግዚአብሔርም በእጁ አሳልፎ ሰጣቸው። ይሄ እንግዲህ ከላይ ከተሳለ በኋላ ያለው እግዚአብሔር በእጁ አሳልፎ ሰጣቸው ከተሳለ በኋላ ዮፍታሔ ስለተሳለ ልጅህን ተስለህልኛልና ድል እሰጥሃለሁ ስለመባሉ ብሎ ስለማለቱ ምን ማስረጃ አለክ? ዮፍታሔ ራሱ ነው የሚለው እኮ። ዮፍታሔ በራሱ ነው ያደረገው። ይሄ እግዚአብሔር ተቀብሏል ማለት አልተቀበለም ነው። ተቀብሏል ማለት አንችልም። አይበዶም ዮፍታሔ እያደረገው እኮ ነው። ሁሉ ስለዚህ ጋር በዛ ጉዳይ ዮፍታሔ አድርጓል። በቃ ራሱ እግዚአብሔር አልተቀበለም እኮ ነው። ስለ እኮ ማዳን ይችላል ማለት ነው። ተሶናል ማለት ነው። ስንት ነገር እግዚአብሔር ብዙ ነገር ትቷል። ፈቃዳቸውን ተጠቅመው ሰዎች ስለሚጠየቁ ፈቃዳቸውን ተጠቅመው ዋቴቨር እንዲያደርጉ ትቷል። ቴንክ ዩ። በጣም ደስ የሚል ውይይት ነው ያደረጋችሁት። አሁን ኦልሞስት ሰርኩላር መሆኑ አይቀርም። በአንድ ደቂቃ ወይም በ30 ሰከንድ ብትመልሱልኝ አንዳንድ ጥያቄ ልጠይቃችሁና አሁን የእናንተ የታዳሚያን ጥያቄ የምታቀርቡበት ሰዓት ነው። እስከዛ ድረስ ተዘጋጁ። መጀመሪያ ለዴቭ ማቅረብለት ጥያቄ ለምሳሌ የዮፍታሔን ልጅ መስዋዕት የሁለታችሁ ማጨራረስ የሆነ ሪትሚክ ነው። ስትጨርስ አንተ ዮፍታሔ ልጁን ሰዋ እና እግዚአብሔር ያንን ነገር እንደተቀበለ ነገር ነው። አንተ ደግሞ እግዚአብሔር ራሱ ልጅ የሞተበት አምላክ ነው፣ የአንድያ ልጁን የሚወደውን ልጁን የሰጠ ነው፣ ራሱ በምድር ላይ መጥቶ መከራ የተቀበለ ነው ብለሃል። ራሱን ልጁን መስጠቱ ራሱ ሰው መሆኑ እሱ መጨረሻ ላይ ባቀረበው ታሪክ መከራን መካፈሉ መቀበሉ አፍቃሪ አምላክ የሰውን ሁኔታ የሚረዳና ሰውን የሚወድ አምላክ ለመሆኑ ማስረጃ አይሆንም ወይ ነው ጥያቄ። የእሱ አጭር መልስ ነው። እኔ የማስበው እንግዲህ እግዚአብሔር በብሉይ ኪዳን ዘመን ማለት ነው እግዚአብሔር በብሉይ ኪዳን ዘመን ለሰራው ግፍ በመስቀል ላይ ይቅርታ እንደጠየቀ እግዚአብሔር ራሱ ለክርስቶስ አርግቷል ብያለሁ። በክርስቶስ ራሱ የሚያረመኝ አሌክስ ቅዱሱ አምላክ እና ቅዱሱ ሕዝብ የቃል ኪዳኑ ሕዝብ የሚሰፍርበት የሚኖርበት ቦታ የከነዓን ቦታ እንዲጸዳ ፌርዛውያን፣ ኬጢያውያን፣ ኢያቡሳውያን ምናምን መወገድ ነበረባቸው፣ መጥፋት ነበረባቸው ሚል አይነት ሀሳብ ሰንዝረሃል። ለነሱ ለነዚህ ይጥፉ ለተባሉት ወገኖች እግዚአብሔር የምህረት ወደሱ የመመለስ እድል ሰጥቷቸው እምቢ ብለው አምፀው እግዚአብሔር የወሰደው እርምጃ ነው ብለህ ታስባለህ? ካልሆነ ግን እግዚአብሔር ፍትሃዊ ነው ብለህ ታስባለህ? አንድ አያይዤ ያልኩት ነገር ነበር። ጀጅመንት ሰዶምና ገሞራ ላይም ጀጅመንት አምጥቷል እግዚአብሔር ከባህር ልጁ ጋር ስለማይሄድ የምድሪቱ አመጽ። ሰዶምና ገሞራንም በፍርድ አጥፍቷል አመፀኛ ዓለም ስለሆነ። አሁንም ይሄኛው ህዝብ በኋላ ምንድነው የቃል ኪዳኑ ህዝብ በጠቅላላ ከነዓናውያን በጥቅል ስሙ ከነዓናውያን ያሉበት ምድር ላይ ቢሰፍር ህዝቡ ወደ ጣዖት አምልኮ መሄዱ አይቀርም። ስለዚህ እግዚአብሔር የንስሐ ዕድል የሚሰጠው በህዝቡ በኩል ነው። ነቢያት የእግዚአብሔር ህዝብ እንደ ሞዴል ተቀምጦ ሲሰብክ ወይንም ሲያስተምር ነው። ነገር ግን እስራኤላውያን በነገራችን ላይ አላጠፉም። ሁሉንም ህዝቦች በመካከላቸው ያልጠፉ ህዝቦች ነበሩ። ስለዚህ እስራኤላውያን በቀሩት በትንሽዬ ለፈተና ነው የመሳፍንት ጸሐፊ እንዲፈተኑ ነው እነዚያን ጥቂት ህዝብ ያስቀራቸው ወይንም የተዉት። ስለዚህ በነዛ ህዝብ ተፈትኖ ወደ ጣዖት አምላክነት ኮምፕሊትሊ ተቀይሮ ነበር ህዝቡ። ያ ማለት በኋላ እስራኤላውያን ላይ ደግሞ ጀጅመንት ይመጣል። ባቢሎን ይመጣና ሰሜኑ 10ሩ ነገድ ጣዖት አምላኪ ሲሆን ከአሶራውያን ጋር ይደባላለቁና ሳምራውያን የእግዚአብሔር ህዝብ ያልሆነ ህዝብ ይወለዳል። ሁለቱ ነገድ ግን ደቡብ ያለው
ባቢሎን እንደገና ወደ ካናናዊነት ተቀየረ። እስራኤል ራሱ በትንሹ የጣዖት አምላኪ ህዝብ ምክንያት ማለት ነው። ስለዚህ ብዙ እስራኤላዊ ኖሮ በጣም ጥቂት እስራኤልን ለመፈተን የቀረው ካናናዊ ምንድነው ያደረገው? ሙሉውን እስራኤላዊ ጣዖት አምላኪ ነው ያደረገው። ስለዚህ እድል ብሰጥ ራሱ የምሰጠው በእስራኤል ህዝብ በኩል ስለሆነ እስራኤል በሙሉ ደግሞ ጣዖት ወደ ማምለክ ስለተቀየረ እስራኤል ላይም ጀጅመንት አመጣና ምድሪቱን ባዶ አደረገ ማለት ነው። ከዛ ከምርኮ ከ70 ዓመት በኋላ ነው የሚመለሱት። ስለዚህ የንስሐ እድል ብሰጣቸውም አይመለሱም። ቀድሞም በህዝቡ በኩል ነው የሚሰጣቸው። በመካከል የነበሩ ጥቂቱም ደግሞ አልተመለሱም ነበር። ህዝቡን ወደ ጣዖት አምልኮ ነዱ። ቴንክ ዩ አሌክስ። ጥያቄ የሚሆነው ለዳዊት ነው። መጽሐፍ ቅዱስ በተደጋጋሚ በግልጽ በተለያዩ ስፍራዎች ላይ እግዚአብሔር የማይለወጥ የማይቀየር ባህሪ እንዳለው በዚህም ባህሪው ደግሞ በኃጢአት ሊወቀስ የማይችል ጻድቅና ፍጹም አምላክ እንደሆነ በተለያዩ መጽሐፍ ቅዱስ ስፍራዎች ላይ ይናገራል እና ከዚህ አንጻር እነሱን ጥቅሶች እንደ እግዚአብሔር ጋር ከቆጠርካቸው ከነሱ ጋር አትስማማም ወይስ ከተስማማህ ደግሞ ከሐሳብ ጋር እንዴት ታስታርቃቸዋለህ? ስለ እግዚአብሔር መልካምነት፣ በጎነት፣ ትድግና በተናገርንበት በተነገረበት መድረክ ይሄ እኛ ቸርች ስለሆነ ማቀሳሰር ለይተህ ምታ ነው አይደል? አዎ ያ ማቀሳሰር በሚመስል መልኩ ህዝቡንና እግዚአብሔርን። ጥያቄ ለዴቭ ነው፣ ለአሌክስ ጥያቄ የለኝም። ዴቭ በብዙ መልኩ ስለ እግዚአብሔር ኔጌቲቭ መልክ ያላቸው የሚመስሉ ጥቅሶችን ዘመኑን ሁሉ ሳያጠና አይቀርም ብዬ ነው ማስበው። ስለ እግዚአብሔር መልካምነት፣ ትድግና፣ ፍትሃዊነት፣ በጎነት የተነገሩ የመጽሐፍ ቅዱስ ጥቅሶችን የት ነው ያረካቸው የሚል ነው ጥያቄ። እግዚአብሔር በመጽሐፍ ቅዱስ ላይ ዘርን መሰረት ባረገ መልኩ የባሪያ ስርዓትን አበረታቷል። ይህም በዘሌዋውያን ምዕራፍ 24 ከ42 እስከ 45 ላይ በግልጽ ተቀምጧል። በግልጽ እንደተቀመጠው ዘሩ እስራኤላዊ ከሆነ ለጥቂት ጊዜ በአገልጋይነት ይያዝና ምክንያቱም እግዚአብሔር ከግብጽ ባርነት ያወጣው ባሪያ እንዲሆን ስላልሆነ ነፃ እንዲወጣ ይፈቀድለታል። ነገር ግን ዘሩ እስራኤላዊ ያልሆነ እንደሆነ ለዘላለም በባርነት እንዲያዝ እግዚአብሔር አዟል። ያው ህጉን የሰጠው እግዚአብሔር ነው ካልን ማለት ነው። አይ ይህ በብሉይ ኪዳን ነው እንዳይባል አንደኛ ጴጥሮስ ምዕራፍ 2:18 ላይ እንደተቀመጠው ለጥሩ ብቻ ሳይሆን ለጨካኝ ጌቶች ራሱ ባሪያዎች እንዲገዙ ያበረታታል። ታሪካዊውን ክርስትና አሌክስ ካነሳ አይቀር አውገስቲንና ዮሐንስ አፈወርቅን ብናነሳ ባሪያዎች ሲያጠፉ በጅራፍ እንዲገረፉና እንዲቀጡ አበረታተዋል። ካለነሱ ታሪካዊው ክርስትና ምን እንደሆነ ላውቅ አልችልም። እግዚአብሔር በብሉይ የፈቀደውን በሰው ልጆች ላይ ትልቅ እኩይ ያመጣውን ባርነት ለማስቆም 3000 ዓመት ከፈጀበት ከእኩይነት ተጠያቂነት እንዴት ነፃ እንደሚወጣ ብታስረዳን እላለሁ። አመሰግናለሁ። ዳዊት የምታነሳቸው ሀሳቦች ሁሉ ጊዜ የስነ አፈታት ጭቅጭቅ እንዲፈጥሩ አድርገ ከምታነሳ ይልቅ ኦርጋናይዝድ የሆነ የተደራጀ ፍልስፍናዊ ሀሳብ ሆኖ እንዲወጣ ለምን አታደርግም? ምክንያቱም ፕሮፋውንድ የሆነ ጥያቄዎች ብዙ ጊዜ በስነ አፈታት ታሪክ ክርክር እንዲያልቁ ታደርጋለህ። ብዙ ቦታ ላይ ያየሁት እሱን ነው። ለተፈጠረው ክፋት ተጠያቂው እግዚአብሔር ነው ካልክ ሶ ምን እናደርገው? ሪጀክት እናርገው? እንቀበለው? እንመነው? ክፉም እንደሆነ ሲለው ደግ ነገርም ስለሚያደርግ አብረን እንያዘው? ምንድነው ሐሳብህ? ሁልጊዜ ምንም አልሰጠንም። እኩይ ነው ብለህ ትላለህ። አማኝ ነኝ ብለሃል አይደለም? ግን ሂዝ አማኝ ነው። ስለዚህ ምን እናድርገው? እና ቁጭ ብለህ ውጤቱ እሱ ስለሆነ ማለት ነው ምን እናድርገው የሚለውን ነገር አላነሳም። ለአሌክስ የምጠይቅ ጥያቄ ሰዎች ነፃ ፍቃድ አላቸው። በነፃ ፍቃዳቸው በሰሩት ክፋት ብለሃል። አይ ቲንክ ዩ አር እንትን ፕሮቴስታንት እና ካልቪንም ሉተርም ሰዎች ነፃ ፍቃድ እንደሌላቸው ነው አርጊው ያደረጉት። የሊበራል አስተሳሰብ ነው። ስለዚህ ሰዎች ነፃ ፍቃድ አላቸው ካሉ መልካም ማድረግም ይችላሉ። ስለዚህ ኢየሱስ መጥቶ መሰቀልም አይጠበቅበትም። እግዚአብሔር ኢቭልን አልፈጠረም ክፋትን አልፈጠረም ካልን ክፋትን የሚባል ምን ብለን እናድርገው? ኢሴንስ የመፍጠር አቅም ያለው ሌላ ኃይል አለ ማለት ነው። የሱ ኩያ የሆነ እና ካልፈጠረ እሱ ካልፈጠረው ማን ነው የሚፈጥረው? በክርክሮቹ ውስጥ ያየሁት ነገር ምንድነው? እግዚአብሔር
ፐርፌክትሊ ሁሉም ሰው በሚያውቀው መልኩ ከላይም ከታችም ግራ በማያጋባ መልኩ ራሱን በመጽሐፍ ቅዱስ ገልጧል፣ ይታወቃል። እሱም ደግሞ መልካም ሩሩ ቸር አምላክ ነው የሚል ክርክር ነው። እግዚአብሔር በትክክለኛ ታይምና ኢቨንት ራሱን ገልጧል በክርስቶስ በኩል ብዬ አምናለሁ። ግን እግዚአብሔር ብዙ ፍትሃዊ ያልሆኑ የማይገቡን ደባሪ ነገር የሚሰራ አምላክ ነው። የምናምነው ግን በክርስቶስ ራሱን ስለገለጠ ነው። ይህንን ደግሞ ማምነው ደግሞ ከታይምና ስፔስ ውጭ ያለ አምላክ ስለሆነ እኔ ላቀው በእኔ አእምሮ ልረዳው ስለማልችል ዝም ብዬ አምነዋለሁ እንጂ የሚታመን ነገር እንኳን የለውም በብዙ ድርጊቱ። ስለዚህ እግዚአብሔርን ስትከላከለው የምእመኑን ልብ ለመጠበቅ ነው ወይንስ እግዚአብሔርን ወደ አለማወቅ ማለት ስለማናቀው ነው ብለን ወደ መደምደም እንድንመጣ ነው? ማለት መጽሐፍ ቅዱስ ሳይሆን እግዚአብሔርን ሳይሆን መጽሐፍ ቅዱስን እግዚአብሔር ያደረከው ይመስለኛል። እሱን ለምንድን ነው የምታደርገው? ብዙ ጊዜ የይድድያን ጥያቄ በተመለከተ የባሪያ ንግድ ባርነት በእግዚአብሔር ኢንቴንሽን ኢንስቲትዩት የተደረገ ስርዓት ሳይሆን መጀመሪያውንም በወደቀው የሰው ልጆች ስርዓት ውስጥ የነበረ ነው። እስራኤላውያንም ባሮች ተደርገው ለረጅም ዓመታት የተገዙት እግዚአብሔር ለሰው ልጆች በሰጠው መርህ እና ተቋማዊ አድርጎ በዘረጋው መንግስት ሳይሆን በወደቀው የሰው ልጆች ውስጥ ባደገው ሶሻል ስትራክቸር አማካይነት ነው ብዬ ነው ማስበው። ስለዚህ እስራኤላውያንን ከግብጽ ባርነት ካወጣ በኋላ በእስራኤል መካከል ስቲል ያ ማህበራዊ ስርዓት ስለነበረ እግዚአብሔር ላይክ ኢንስቲትዩሽኑን ትራንስፎርም ወይንም ሪፎርም እያደረገ ነው እንጂ ኢንስቲትዩት እያደረገ አይደለም እንደ አዲስ። እና አዲስ ኪዳን ላይ ስመጣ ባሮች ባሪያ የለም ነፃ የለም፣ ወንድ የለም ሴት የለም የሚል ፍሪደም አለ። ባሪያ ነፃ ከወጣ በኋላ ግን ስቲል ባሪያ ነው። ይሄ ሮሉ ማህበራዊ ሚናው አልተቀየረም። ነገር ግን በቤተ ክርስቲያን ውስጥ ነፃ ከሆነው ሰው እኩል ነው። ወንድ የለም ሴት የለም ሲባልም ደግሞ ሴትነትን አይደለም የቀየረው ጾታን፣ ማህበራዊ ስትራክቸሩን ነው ትራንስፎርም አድርጎት ወንድም ሴትም በማንነትና በኮንግሪጌሽን ወይንም በክርስትና እኩል ናቸው የሚል ነው። ስለዚህ አዲስ ኪዳን ላይም ትራንስፎርሜሽን አለ። ብሉይ ኪዳን ላይ ኢንስቲትዩሽኑን ሪፎርም ያደርግ ነበረ። አዲስ ኪዳን ላይም ትራንስፎርሜሽን አለ። ባርነቱ ግን አልተቀየረም። ስቲል ግን ለጌቶች ለእግዚአብሔር እንደሚገዙ እንዲገዙ ጳውሎስ ያዛል። ነገር ግን በማንነታቸው ነፃ ናቸው እንደ ማንኛውም ሰው ማለት ነው። እና ያን ማኔጅ ማድረግ ያልቻለ እግዚአብሔር እንዴት ነው ከእኩይ ተጠያቂነት ነፃ መውጣት የሚችለው? ይሄን እንትን ባሪያን ያመጣው ለመጨረሻ ላይ እግዚአብሔር ለኢከይ ተጠያቂ መሆን አለበት ለማለት ነው። እና እግዚአብሔር ለኢከይ ከራሱ ማንነት በመነጨ ድርጊቱ ኢከይን ከማንነቱ አድርጎ የሚጠየቅበት ኢከይ የለም። ከዚህ ጋር ተያይዞ የማንደንም አንድ ላይ ላውራ። ነገር ግን በሰው ልጆች ዓለም በርካታ ግፎችና በደሎች እየተፈጸሙ ነው። ስለዚህ ሰዎች በክፋታቸው ላደረጉት ነገር እግዚአብሔር ይጠየቅ ነው ሲመስለኝ ጥያቄው ማለት ነው። ስለዚህ እግዚአብሔር ይጠየቅ ስንል እግዚአብሔር በራሱ ግብረ ገባዊ ግድፈት ያለበት አምላክ ስለሆነ ይጠየቅ አይደለም። በምድር ላይ እየሆነ ስላለው ነገር አንድም ማስቆም ስላልቻለ፣ አንድም ደግሞ ስለፈቀደ ይጠየቅ ነው። እና እኔ በታሪክ መጨረሻ ላይ የኢከይና የስቃይ መጽሐፍን አንብባችሁ ከሆነ ይሄን ሁሉ ዳይጀስት አድርጎ ሄዶ መጨረሻ ላይ ይሄ አጽናፋዊ ጦርነት በእግዚአብሔር ኃይል ድል ተነስቶ አዲስ ሰማይና አዲስ ምድር ሲመጣ ነው መጽሐፍ ቅዱስ የሚያልቀው። እና መጨረሻ ላይ እግዚአብሔር አይደለም ለኢከይ ተጠያቂ የሚሆነው። ራእይ መጽሐፍ ስናነብ ሰዎች ናቸው፣ ተቋማት ናቸው፣ መንግስታት ናቸው፣ ከጨለማ ኃይላት ጋራ ተባብረው የሰሩ ኃይላት ናቸው ተጠያቂ የሚሆኑትና እግዚአብሔር በባህሪዩ ክፋት በራሱ ስለማያደርግ ተጠያቂ አይሆንም። ነገር ግን ክፉ ማድረግ የሚችሉ ኃይላትን ይጠቀማል። ስለዚህ በተመሳሳይ ሰዓት እግዚአብሔር ክፉ ማድረግ የሚችሉ ኃይላትን ሲጠቀም ክፉ ማድረግ የሚችሉ ኃይላት ደግሞ የራሳቸውን ፈቃድ ደግሞ ተጠቅመው እያደረጉ ነው ነገሩን። ስለዚህ የእግዚአብሔር ፈቃዱን የመፈጸም ክፋትን ተጠቅመው ያ አሰራርና ሰዎች በራሳቸው ክፋትን የሚያደርጉበት አሰራር ኮምፓቲብል ነው፣ ተቃራኒ አይደሉም። ለምሳሌ ይሁዳ ኢየሱስን ሲሸጠው በፈቃዱ እየሸጠ ነው፣ የእግዚአብሔርን ዓላማ ደግሞ እያገለገለ ነው። የእስራኤል ሕዝብ ኢየሱስን አሳልፈው ለሮማውያን ሲሰጡ የእግዚአብሔርን ፈቃድ እያገለገሉ ነው፣ በራሳቸው ደግሞ እየፈጸሙት ነው። ስለዚህ ተጠያቂ ናቸው፣ እግዚአብሔር አይደለም የሚጠየቀው። በዛ መልኩ የእግዚአብሔርን ፈቃድ እያገለገሉ ስለሆነ ማንዴ ሰዎች ነፃ ፈቃድ አላቸው ብለሃል? አዎ ብያለሁ። ሰዎች ነፃ ፈቃድ አላቸው የሚለው ግን
ከአውግስጢኖስም ከካልቪንም ከሉተርም ጋር የሚቃረን አይደለም። እኔ ነጻ ፈቃድ አላቸው ስል መጽሐፌን ያነበባችሁ ሰዎች ትረዳላችሁ። ሰው ከውድቀት በፊት ፈቃድ ነበረው፣ የፈቃድ ነጻነት። ነጻ ፈቃድ በጣም እንትን የሆነ ኦቨርቶን የሆነ ቃል ስለሆነ መጠቀም አልወድም፣ በመጽሐፌም አልተጠቀምኩም። የፈቃድ ነጻነት አላቸው እና የፈቃድ ነጻነት ከሌላቸው ሰዎች ለሚያደርጉት ነገር ተጠያቂ መሆን አይችሉም። ስለዚህ ከውድቀት በፊት ሰዎች የፈቃድ ነጻነት አላቸው። እግዚአብሔርን በመታዘዝ በትእዛዙ የመጽናትና በራሳቸው መንገድ የመሄድ ፈቃድ አላቸው። የወደቀ ሰው ግን ከውድቀት በኋላ የተማረ ፈቃድ ነው ያለው፣ የምርጫ ፈቃድ ማለት ነው። ለምሳሌ ማኪያቶና ቡና ሲሰጠው አንድ ሰው ቡና ከመረጠ ቡናውን እንድመርጥ ያደረገው እውቀት አለ ማለት ነው። ከውድቀት በኋላ ሰዎች እውቀት ገብቶ ራሽናሊ ነው የሚመርጡት እንጂ በነጻነት አይደለም። የልብስ ምርጫ አለን። ስለዚህ ያለን ፈቃድ የምርጫ ፈቃድ ነው እነ ሉተርም የሚሉት ማለት ነው። ከውድቀት በኋላ እውቀቱ ስለገባብን የምርጫ ፈቃድ ነው እንጂ ያለው ነጻ ፈቃድ አይደለም የሚል። ስለዚህ በዛ መልኩ ከውድቀት በፊት ነጻ ፈቃድ ነበረው። መልካምም ክፉም የማያውቅ ስለሆነ በተግባርና በእውቀት ከውድቀት በኋላ ሰዎች መልካምና ክፉ ምን እንደሆነ አውቀዋል። ስለዚህ መርጠው ያደርጋሉ፣ ይጠየቁበታል ማለት ነውና በዛ መልኩ ብንረዳ እኔ መጽሐፍ ቅዱስን እግዚአብሔርን ባይደው እየተከላከልኩ አይደለሁኝም፣ ክርስቲያን እየሆንኩ ነኝ። ቢብሊካልና ሂስቶሪካል ክርስቲያን እየሆንኩ ነኝ እና በምድር ላይ ለተደረጉ ግፎች በሙሉ አድራጊዎች ናቸው። በመጨረሻ ዘመን ፍትሃዊ እግዚአብሔር ይጠይቃል ብዬ የማምን ሰው ነኝ። መጽሐፍ ቅዱስን እየተከላከልኩ አይደለሁም። መጽሐፍ ቅዱስ የሰው ታሪክ ስለሆነ የእስራኤል ታሪክ ነው፣ የቤተ ክርስቲያን ታሪክ ነው፣ የኢየሱስ ታሪክ ነው። በግፍና በበደል የተሞላ ነው። አዎ መጽሐፍ ቅዱስ በግፍና በበደል የተሞላ ነው። ለምን? በሰው ልጆች ታሪክ ውስጥ የተጻፈ መጽሐፍ ስለሆነ፣ እንደ ቁርአን ከሰማይ ዱብ ያለ ፍጹም መጽሐፍ ስላልሆነ ማለት ነው። ስለዚህ መጽሐፉንም እየተከላከልኩ አይደለሁኝም። የመጽሐፉ አማኝ ነኝ። የእግዚአብሔር ቃል ነው፣ የሰዎችም ጽሑፍ ነው ብዬ ስለማምን መጽሐፉንም እየተከላከልኩ አይደለሁኝም። ከእግዚአብሔር ጋር በሰላም ለመኖር ጥረት የማደርግ አማኝ ነኝ። እኔ እከይና ስቃይን የጻፍኩት በነገራችን ላይ ላይብረሪ ቁጭ ብዬ ለመፈላሰፍ አይደለም። I do have a lot of questions። ስጽፈው እግዚአብሔርን እንዴት ነው በህይወቴ ለደረሰብኝ ነገር ኢፍትሃዊ የማደርገው ብዬ ነው የጀመርኩት። ስለዚህ እኔም ጥያቄ ያለብኝ ወይ በጣም ከተፋጠጥን ወይ ትንሹ ዴቭ ሊሆን ይችላል። እሺ ዴቭ ላንተ ደግሞ ልስጥ። ለኔ ቀረቡልኝ። የመጀመሪያው እንዴት ታስታርቃቸዋለህ ነው የሚለው። እንዴት ታስታርቃቸዋለህ ለሚለው ጥያቄ አላስታርቃቸውም። መጽሐፍ ቅዱስም አላስታርቃቸውም፣ እግዚአብሔርም አላስታረቅም። ሁለቱንም ነው ይዞ የሚሄደው። ስለዚህ አልተጣሉም ለማለት ነው። የማይጣሉትን ማስታረቅ አያስፈልግም። ለምን? ሌላ ሁለተኛው የስንቴ ኔጋቲቭ እንትኖችን ለምንድን ነው ብሎኛል። ኔጋቲቭ የግድ ስለሚያስፈልግ ነው። እንዳው በቀላል ምሳሌ እንኳን ብንወስድ ያው ይሄ የምታዩት መብራት ኔጌቲቭና ፖዚቲቭ ተገናኝቶ ያገኘነው ውጤት ነው። አንዱ ብቻ ምንም ውጤት አያመጣም። ስለዚህ እናንተ ፖዚቲቭን ስታስተምሩ ኖራቸዋል። እኔ ደግሞ ኔጌቲቭን ባመጣ ምን ሆነ ማለት ነው? ብርሃን አገኘን ማለት ነው። ስለዚህ ለዛ ነው ያው እግዚአብሔር እንደዛ ስለሆነ መልካምነቱ ከክፉነቱ ጋር አብሮ የተዛመደ ስለሆነ ማለት ነው። ይሄ ደግሞ ተፈጥሮ ላይ እናየዋለን። ልክ እንደዚህ ነው። ለምሳሌ ራሱ መጽሐፍ ቅዱስ መልካሙና ክፉን ከሚያስታውቀው ዛፍ ነው የሚለው። መልካሙ ለብቻው ሌላ ዛፍ፣ ክፉ ደግሞ ለብቻው ሌላ ዛፍ አይደለም። መልካሙና ክፉ ከሚያስታውቀው ዛፍ ያ አንዱ ዛፍ ነው ሁለቱንም የያዘው ያቸው አንዷ። ስለዚህ መጽሐፍ ቅዱስ ልክ ሲጀምር በዚህ ነው የሚነግረን፣ እስከ መጨረሻውም የሚጓዘው በዚህ ነው። ሁለቱንም ነው ይዞ የሚሄደው እግዚአብሔር። ለዚህ ነው ሁለት ዱዋል የምለው አይነት ፐርሶናሊቲ ይዞ የሚሄደው። ራሱ መልካም ያደርጋል፣ ራሱም ክፉ ያደርጋል። ራሱም እግዚአብሔር ነው፣ ራሱም ሰይጣን ነው። እዛው ነው የሚመላለሰው። ስለዚህ ለየብቻ የሚታይ ነገር የለም። አንድ ነገር ላይ ነው ሁለቱ ነገር ያሉት ለማለት ነው።
ይሄ በተፈጥሮ የምናየው ነው ያልኳችሁ። ለዚህ ነው ኢቭን እንኳን እኛ የተገኘ ነው ራሱ በተቃራኒ ጾታ ያው መዋለድ ነው። ስለዚህ ተቃራኒ ነገር ነው ህይወት ያለው ለማለት ነው። በተቃራኒ ነው። ተቃራኒ ከሌለ ህይወት የለም። ማንዴ እንደው ድፍረቱን ማግኘት ራሱ ገርሞኛል። እኔን አማኝ አይደለህም የራስህን እንግዲህ እንትን አበዛው አንተ ምን ልትባል እንደምትችል ለኔ አሪፍ ነው። ያው ያውቀዋል ማለት ነው እንግዲህ እንዴት ከኔ እንደምትብስ ማለት ነው። እና በራስህ ላይ ነው እንግዲህ የፈረድከው። ግን የተደራጀ ፍልስፍና ለምን አታደርገውም ለሚለው ያወክ የጠየቀኝ ነው ይመስለኝ። እኔ አሁን እዚህ ላይ ልክ እንዳልኩት እኔ ገጣሚ ነኝ። ስለዚህ ገጣሚ ደግሞ በተቃርኖ የተሞላ ነው። ስለዚህ አንድ ወጥ የሆነ ነገር ማቅረብ አልችልም። ለምን? አንድ ወጥ የሆነ ነገርም ስለሌለ ማለት ነው። እና ግጥም ከሚሰጠኝ አንዱ ነፃነት ባህሪው ስለሆነ የግጥም ይሄንን ተቃርኖ ማቅረብ ነው። ስለዚህ የግጥም መጽሐፎቼንም ያው እንዳያቸው በተቃርኖ የተሞሉ ናቸው እና ራሱን አንድ ወጥ የሆነ የተደራጀ ነገር ስለሌለ እኔም አላደርገው። ለዛ ነው በግጥም ተቃርኖን እየገለጽኩ የምኖረው ማለት ነው። እንደገና ፍትህ ቢኖር ምንና ምን ይሁን አይነት እና ምን እናርገው ላልከኝ ደግሞ ፍትህ ቢኖርና ቢፈቀድልን እግዚአብሔርን እንፋረደው ነበር። ፍትህ ቢሆን ይሄ ሐሳብ ግጥሜ ውስጥም አለ። ያንን ነው መልሼ የምነግርህ። ፍትህ ቢኖር እንፋረደው ነበር። ነገር ግን በፍትህ ሳይሆን በኃይል ስለሚያሸንፈን የማናምንበትን ፍርድ እንቀበላለን ተገደን ማለት ነው። አመሰግናለሁ። ዴቪን የምጠይቀው እኔ የሆነ ብሉይ ኪዳን ዘመን ውስጥ ያለው ነው የመሰለኝ። ዛሬ እዚህ ስገባ አዲስ ኪዳንን ሙሉ በሙሉ አላየሁም። ስለዚህ ኃጢአት በአንድ ሰው ወደ ዓለም ገባ፣ በአንድ ሰው ወጣ የሚለው ቃል እንደ ገባ አይነት ለካ በሌሎችም ገብቷል ማለት ነው። እና ዴቭ ፊሎሶፊ ኦፍ ሪሊጅን ወይ ቴዎሎጂ ሰው ብለሃል። አንተም ቴዎሎጂ መማር አለብህ። እንደፈለክ ነው የምትፈታው። ቅድም በዘመኔ አፈታት ብለሃል። ስነ አፈታት ስኖር የራሱ እኔ ቴዎሎጂያን አይደለሁም፣ የራሱ ህግ ያለው መጽሐፍ ቅዱስም ማንም ሰው እግዚአብሔርን ቃል እንደፈለገ ልትረጉመው ዘንድ አልተፈቀደለትም ይላል። ስለዚህ ትምህርት ያስፈልጋል። ስለ ኢዮብ ጠይቀ የኢዮብን ሰቆቃ አውርተ ወስደ የኤርሚያስን ሰቆቃ ታወራለህ። ምንም አይገናኝም ሁለቱ። የኢዮብ ከሪትሪቢሽን ቴዎሎጂ የምንለው ሰው የዘራውን ያጭዳል ከምለው ጋር የሚገናኝ አይደለም። አሌክስ ገልጾታል። ይቅርታ ጌች ወደ ጥያቄ ይቀይራል። ጥያቄ ምንድነው? ማብራሪያ አበዛው መሰለኝ። ስለዚህ ስነ አፈታት ላይ ቅድም የጠየቀውን ደግሜ እጠይቃለሁ። ቴዎሎጂ ምን አይል አጥንተሃል ወይም ተወው። የመጽሐፍ ቅዱስ ነገር ማንሳት እንደዚህ ኮንፊውዝ እንዳያደርገን አንዱ ከዚህ ጋር ነው ማንሳት። ቅድም ለምሳሌ አንድ ልጠይቅ፣ በእግዚአብሔር ውስጥ ሰይጣንም እግዚአብሔርም ይሄ ቶታሊ ከሎጂክም ጋር አይሄድም። አንድ ነገር በአንድ ጊዜ it can't be A and B። የሎጂክ የመጀመሪያው እንትን አይዴንቲቲ ነው። ከየት አምጥተህ ነው ይሄን ያልከው? ሰምቻለሁ በሌላ ሚዲያ ላይ አሁን የደረስኩበት ደረጃ ልክ እንደ እሳት ምግብ ያበስልና ከተማም ያበስላል። ልክ እንደዚሁ እግዚአብሔር ውስጥም ከየት ነው መጣው? እንዲህ አይነት ሎጂክ ከየት? ሎጂኩን ንገረኝ። የሎጂክ የመጀመሪያው እንትን አንድ ነገር በአንድ ጊዜ ኤም ቢ መሆን አይችልም። ደፈርስት እንትን አይ ቲንክ አመክንዮ የሚባለው ነገር ላይ ነው እንደዛ ያወራው፣ ለዛውም ርዕሱ። ስለዚህ ሎጂክ ላይ ከየት አምጥ? እሳት ስናበስለው ስኬሉ ነው የሚቀየረው፣ የኦክሲጂን መጠኑ ነው። ከፍ ስል ከተማ እንጀራውም ይቃጠላል፣ ከተማውም ይቃጠላል። ባህሪው አልተቀየረም፣ ኤክስቴንት ነው። ስለዚህ በምን ሎጂክ ነው እግዚአብሔር ክፉም እንትን ነው ስትል ሎጂክን እየተቃወምክ አይደለም ወይ? ይሄን ለማለት ነው። እሱን ሎጂኩንና እንትኑን አስረዳኝ። የመጀመሪያውን ይህንን ጥያቄ የምጠይቀው አሌክስ፣ እኔ ወንጌላዊ አማኝ ነኝ እና በተለይ ወንጌል በመስበክ በጣም ፓሽኔትድ ነኝ። እዚህ ጋር አንዳንድ ጥያቄ ያነሱትና እንደ ዳዊት አይነት ሰዎች በጣም ነው የሚያሳዝኑኝ። ያሳዝኑኛል ማለቴ ምናልባት ለኛ የበራልን ብርሃን ስላልበራላቸው ሊሆን ይችላል ይሄንን ጥያቄ እየጠየቁ ያሉትና ሰው ልንገፋቸው ሳይሆን ልናዝንላቸው። እሺ ወደ ጥያቄው
እሺ አየ ዳዊት መጠየቅ የፈለግከው ጥያቄ ስለተከለከልክ እሺ ወደ ጥያቄው ልግባ። እግዚአብሔር ይቅርታ በቀጥታ አሌክስን የምጠይቀው ጥያቄ ላይ አነጣጥረህ ግልጽ አድርጋ አጠራ አድርገህ ጠይቅ። እሺ እግዚአብሔር ለኢቪል ነገሮች ያቺ ቃል ስለምትከብደኝ ነውና ለኢቪል ነገሮች ተጠያቂ አይደለም የሚል ነው ያንተ ሙግት ማለት ነው። እኔ ግን እግዚአብሔር እንግዲህ ባህሪው አለ አይደለ? እግዚአብሔር ባህሪ አለና ከዛ ውስጥ በተለይ በብሉይ ኪዳን ውስጥ በደንብ የተገለጸውና ኢየሱስም ወደ ምድር እንዲመጣ ያደረገው እግዚአብሔር ጻድቅ ፈራጅ አምላክ ነው። እግዚአብሔር ጻድቅ ባይሆን ኖሮ በምድር ላይ የሚታየው ኤቪል ነገር ሁሉ አሁን እንግዲህ ምድር ከውድቀት በኋላ በፍርድ ውስጥ አለች አይደለ? የፍርድ ክላይማክስ ግን መጨረሻ ላይ ነው በነጭ ዙፋን ፍርድ የሚጠናቀቀው ማለት ነው። ስለዚህ ይሄ የእግዚአብሔር ባህሪን እንደ ሪዝን ለኢቪል ማለት ነው ማለት እግዚአብሔር ጻድቅ ባይሆን ኖሮ ኢትስ ኦኬ ብሎ ማለፍ ይችል ነበር አይደለ? ስለዚህ እግዚአብሔር ተጠያቂ ነው። ግን ተጠያቂ ሆኖ እግዚአብሔር ላይ እጃችንን መልሱ እግዚአብሔርን ተሸናፊ አያደርገውም። ሶ ይሄንን ይቅርታ አሁን ጠይቀ የመለስክ ሐሳብ የሰጠ ያዳበርክ ነገር ነው። ስለዚህ ከባህሪው አንፃር እግዚአብሔር ጻድቅ ስለሆነ እግዚአብሔር ተጠያቂ ነው፣ ግን እነሱ በሚሉት መንገድ አይደለም። ለምን እንደዚህ አትልም ነው የሙግትህን ሐሳብ ለምን እንዲህ አታረግም ነው። ቴንክ ዩ በጣም እሺ። ዝለለውና ዴቭ አንተ ለጠየቀው ጥያቄ ብቻ የቴዎሎጂ ጉዳይ ከዚህ በፊትም አንስተዋል፣ በዛ በህንጸት እሱም አንስቶታል። ግን ዘ ፕሮብሌም ኦፍ ኢቪል በትክክል እንነጋገር ከተባለ የፍልስፍና ጥያቄ ነው። ሞሮፍ በጣም በደንብ ካየነው የፍልስፍና ጥያቄ ነው። ስለዚህ ፈላስፎች ሁሉ ደግሞ ቴዎሎጂ የተማሩ አይደሉም። ቴዎሎጂ መማር ልክ አይደለም እያልኩ እንዳልሆነ ታውቃላችሁ። ግን ይህን ጉዳይ የሚያነሱ ሰዎች ወይም ፈላስፎች ቴዎሎጂ ያጠኑ ናቸው ማለት አይደለም። ስለዚህ ይህን ጥያቄ ለማንሳት የግድ ቴዎሎጂ መማር ያለብኝ አይመስለኝም። አያስፈልግም አላልኩም። እነዚህ ግን ሰዎች እነዚህ ፈላስፎቹ ቴዎሎጂ ስላልተማሩ ግን የመጽሐፍ ቅዱስን ጥቅስ አያነሱም ማለት አይደለም። በደንብ ያነሳሉ። አልተማሩም ቴዎሎጂ ግን ያነሳሉ። አንስተው ይሞግታሉ። ይሄ ዣን ፖል ሳርተር ጋር ሄደ ማየት ይችላል። ኒቼ ጋር ሄደ ማየት ይችላል። በደንብ ነው የሚያነሱት። ግን በፊሎዞፊ ፖይንት ኦፍ ቪው ነው የሚያዩት። ይጠቅሳሉ። ሳይጠቅሱማ አይደለም እኮ የሚነገሩት ነው። ቴዎሎጂካል ፊሎዞፊ አለ እኮ ያለ ቅድም አለ። እሱ እኮ ነው ልክ አይደለም አላልኩም፣ ግን ግድ አይደለም። ያው እነሱም ያነሳሉ፣ መጽሐፉን ይጠቅሳሉ። ለፈልጌ ነው ሎጂክ ላይ ከየት አመጣኸው ላልከኝ ከየትም አላመጣሁትም። በጎንም መልካምንም አደረግኩ ካለው ከራሱ ከእግዚአብሔር ነው። ቅድም ለጠየቀኝ ጥያቄ ማለት ነው። እና ለምሳሌ የእሳቱን አንስተሃል። ዮናስ ጎርፌ ላይ ባደረግኩት ኢንተርቪው ላይ እሱን አሁን ጠቅሰሃል። ግን ጌች ያላስተዋልከው ነገር የእሳቱ መጠን ጨመረ ማለት እሳትነቱ ግን ሁለት ነገር መስራቱ ይቀራል ማለት አይደለም። አንተ የምታወራው የመጠኑን ጉዳይ ነው። እሱንማ እኮ ስለማውቀው ነው እሳቱን ያነሳሁት። መጠኑን ጨመረ ግን ማለት እሳት ሁለት ነገርን አይሰራም ማለት ግን አይደለም። ሁለቱንም ይሰራል። እዚህ ጋር ምግብ ያበስላል፣ ሲፈልግ ደግሞ ቤት ያወድማል። ሁለቱንም ይተገብራል። ነፋስን አንስቻለሁ። ነፋስም ሲፈልግ መርከብን በስርዓቱ መርቶ ያደርሳል። አውሎ ነፋስ ሆኖ ደግሞ ሲፈልግ ያወድማል። እነዚህ ነገሮች መጠናቸው ጨመረ ማለት ግን አይደንቲቲያቸውን ባህሪያቸውን ይለውጠዋል ማለት አይደለም። ስለዚህ መነሻዬ ይሄ ነው ለማለት ነው። እናመሰግናለን። ወደ ማጠቃለሉ እንሂድ። አልተጠየቅም። አይ ልጁ ተመክሮ ነው የሄደው። አሁን እድል ከሰጠው የሚገስጽህ ነው የሚመጣው። ዓላማችንን ላስታውሳችሁ፣ ጠቃሚው ነገር እሱ ስለሆነ እና በቀጣይም ደግሞ ይሄ እንግዲህ የመጀመሪያ እኔ
ክብር ይሰማኛል። የመጀመሪያውን ሙግት አማረም ከፋም ሞዴሬት እንዳደርግ እድል ስላገኘው እነሱም የመጀመሪያዎቹ እንትኖች ናቸው። እሺ ቴንክ ዩ። ገለልተኛ የውይይት መድረክ ያስፈልገናል። በነጻነት ምንወያይ ምንነጋገርበት ምንሞጋገትበት። አርኪ መልስ ላይሰጡ ይችላሉ፣ አርኪ ሙግት ላያቀርቡ ይችላሉ። ሞር እንድናስብ ሞር እንድናነብ እና ለውሳኔ ወደሚረዱ አቅጣጫዎች ጋይድድ እንድንሆን የሚረዱ ነገሮች ተነስተዋል። ከተሳታፊዎች የተነሳውም ጥያቄ በእነሱም የተመለሰው መልስና የቀረበው ነገር ማለት ነው። አንዱ ትልቁ ግባችን እሱ ነው። ሌላው ደግሞ መጽሐፍ ቅዱሳዊ እና ፍልስፍናዊ፣ መጽሐፍ ቅዱስና ፍልስፍና የሚነጣጠሉ ነገሮች አልሆኑም። አሁን በተለይ በሞደርን እሳቤ ሁለቱን አጋምዶ መሄድ ብዙ ጥያቄ ያቀላል ብለን እናምናለን። ስለዚህ መጽሐፍ ቅዱሳዊ ምርምርን ሞር ማጥናትን ሞር መመራመርን ለማበረታታት ነው። ሌላው ደግሞ በመረዳዳት መንፈስ በመማማር መንፈስ ልዩነቶቻችንን በደንብ ዲስከስ በማድረግ መንፈስ ዩኒቲያችንን ሜንቴን ማድረግ ነው፣ አንድነትን ማጽናት ነው። ሌላው ምሳሌያዊ የሚሆን የውይይት ባህል መዳበር አለበት። ቅድም አሴ ሲናገር ነበር፣ መነካከስ በጣም በዝቷል። ፌስቡኩ ቲክቶኩ ላይ ስትሄዱ ዊዝን ፕሮቴስታንት ትራዲሽን ብቻ አይደለም ከፕሮቴስታንቱ ሰርክልም ውጭ ካሉት ጋር ስንነካከስ ነው የምንውለው። ይሄ እንደ ሀገርም አሳፋሪ ነገር ነው። በጣም በመከባበር በመደማመጥ ስርዓት ባለው መልኩ የውይይት ባህልን እንደ ሞዴል መቅረጽ አለብን። ለዚህ ነው በቀጣይም በሌሎች አንገብጋቢ ኢሹዎች ላይ እንደዚህ ልዩነት ባሉን ኢሹዎች ላይ በዚህ መልኩ ይካሄዳል ብለን ተስፋ የምናደርገው። የበሰለ ክርስቲያናዊ ምልከታ ያስፈልገናል። አንዳንድ ነገሮቻችንን በግልብ ነው የምናውቃቸው ከላይ እንደዚህ አይነት ሞጋች ሀሳቦች ከግራ ከቀኝ ሲመጡ በነዛ ጉዳይ ላይ ጥልቅ ሀሳቦችን እንድናስብ እንገደዳለን ማለት ነው። በአክብሮት የተሞላ የውይይት ባህል መጎልበት አለበት። በጥልቀት ማሰብ መጎልበት አለበት። በልዩነቶቻችን ላይ በአንድነት መወያየት ያ ባህል መዳበር አለበት። አቋማችንን በእውቀት ማጽናት መመስረት አለብን። እነዚህ ዓላማዎች የመካር ሙግት የሚባለው አንድ ፕሮግራም ከመካር ወርሃዊው በተለየ መልኩ ሊስተናገድ ይችላል። ወደፊት ፋይናንስ የሚጠይቅ ነው፣ አዳራሽ የሚጠይቅ ነገር ነው፣ ብዙ ዝግጅት የሚጠይቅ ነገር ነው። ቀላል ነገር አይደለም። ሚዲያ በጣም ላይቭ ስትሪሚንግ ቢኖር ትልልቅ አዳራሾች ላይ ቢካሄድ እንመኛለን። በጣም ትልቅ በሌሎች ሀገሮች እንደሚካሄደው ማለት ነው። እንደምታውቁት ዲቤት ያደርጋሉ፣ ይወያያሉ፣ ትልልቅ አዳራሾች ይሞላሉ፣ ታላላቅ ሰዎች ይመጣሉ፣ ፕሮሲዲንጎች ይኖራሉ። ራሱ ጽሁፎች አንዳንዴ ፐብሊሽ ይደረጋሉ፣ ቨርቹዋሊ በኦንላይን ፐብሊሽ ይደረጋሉ፣ በወረቀት ፐብሊሽ ይደረጋሉ፣ መነጋገሪያ ይሆናሉ። ሰው ብዙ እንዲያነብ እድል ያገኛል። እምነቱን አቋሙን በደንብ ፈርም የሆነ ፋውንዴሽን ላይ እንዲመሰረት ይረዳዋል ማለት ነው። መካርን የመካር ሙግትን ያዘጋጁ ያስተባበሩትን በጣም እናመሰግናል። አንዴ ሞቅ ያለ ጭብጨባ ለነሱ። ሌላው ደግሞ ፈቃደኛ ሆነው ከሞላ ጎደል እንደ መጀመሪያ ሳይሆን በጣም በአክብሮት በመደማመጥ በነጻነት እናንተንም በማመን የልባቸውን አውጥተው ስለተናገሩ መልስ ስለሰጡ በጣም በዲሰንሲ ሀሳቦች ስለተለዋወጡ እነዚህን ሁለት ወንድሞቻችንን ዴቭንና አሌክስን ሞቅ ያለ ሞራል